ሰላም ውድ ተመልካቾቻችን፣ እንኳን ወደ ዳቲቪ ቻናላችን በደህና መጡ። ዛሬ የምናቀርብላችሁ ዜናዎች እጅግ አስደናቂና ተነጋጋሪ ናቸው። እባካችሁ ቻናላችንን ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግ አትርሱ። እንግዲህ እንጀምር። ጋዜጣ ዜና 1 ኢኮኖሚ ኢትዮጵያ ውስጥ የኑሮ ውድነት ጉዳይ እንደገና ትኩረት እየተሰጠበት ነው። በተለይ የምግብ ዕቃዎች ዋጋ ከፍ መሆኑ ብዙ ዜጎችን እያስጨነቀ ነው። አንዳንድ ነጋዴዎች የዕቃ እጥረት እንዳለ ሲናገሩ፣ ተጠቃሚዎች ግን ዋጋ በላይ እየጨመረ እንደሆነ ይናገራሉ። መንግስት በበኩሉ የገበያ ቁጥጥር እየተደረገ መሆኑን ገልጿል። ቀጣይ ቀናት ምን ይመጣል? እንጠብቃለን። አውሮፓና አፍሪካ የሚያሳይ ሉል ዜና 2 በዓለም አቀፍ ዜና ብዙ ሀገራት በቴክኖሎጂ ዘርፍ አዳዲስ እድገቶችን እያሳዩ ነው። አዳዲስ የአርቲፊሻል ኢንተሊጀንስ ቴክኖሎጂዎች የሥራ ዓለምን በፍጥነት እየቀየሩ ናቸው። ባለሙያዎች ይህ እድገት ዕድል እንደሆነ ሲገልጹ፣ ሌሎች ግን ሥራ ዕድሎች ላይ ተጽዕኖ ሊኖረው እንደሚችል ይጠነቀቃሉ። የእግር ኳስ ዜና 3 በስፖርት ዜና በኢትዮጵያ ፕሪሚየር ሊግ ውድድር ተወዳዳሪ ቡድኖች ከፍተኛ ፍላጎት እያሳዩ ነው። የሳምንቱ ጨዋታ እጅግ አስደሳችና ተነጋጋሪ ነበር። ደጋፊዎች በማህበራዊ ሚዲያ ላይ ልዩ አስተያየቶችን እየሰጡ ነው። ቀጣዩ ጨዋታ የትኛው ቡድን ይበልጥ ይመስላችኋል? አስተያየታችሁን ጻፉልን። ማይክራፎን ዜና 4 በማህበራዊ ዘርፍ ወጣቶች በኦንላይን ስራዎች ላይ በጣም እየተሳተፉ ነው። በዩቲዩብ እና በሌሎች ዲጂታል መድረኮች ብዙ ወጣቶች የራሳቸውን ይዘት እየፈጠሩ ነው። ይህ አዲስ የገቢ ምንጭ እየሆነ መጣ ተብሏል። የፊልም ቀረጻ መቀንጠቢያ ሰሌዳ መደረሻ እስከ 4:30 እስከ 5 ሰዓት። እነዚህ ነበሩ የዛሬ አስፈላጊ ዜናዎች። እርስዎ ስለዚህ ዜናዎች ምን ያስባሉ? አስተያየታችሁን ከታች ጻፉ። ቪዲዮውን ላይክ አድርጉና ቻናላችንን ሰብስክራይብ ማድረግ አትርሱ። እኔ ዳግም ነበርኩ። እስከ ቀጣዩ ዜና በሰላም ቆዩ።